አሁን እኔ ዝም ብዬ ሳስብ እንደ ሳይኮቴራፒስት የስነ ልቦና ሕክምና ባለሙያ በብዛት ሰዎች እንደው በስነ ልቦናውም ሕክምና ዘርፍ ወይም ምክክር የሚመጡት ራሳቸው መሆን አቅቷቸው ነው። ስለሱ እስቲ እናውራ። ከራይ ጋር ከፐርፐዝ ጋር ወይንም ከዓላማ ጋር ምን ያገናኘዋል? እኔ በጣም ከባድ ነገር እንደሆነ ነው የማውቀው ይሄ ጉዳይ። በነገሮች ላይ እንደው ዓለም አቀፋዊም ጉዳይ ነው ብዬ ነው የማስበው። በብዙ ሁኔታ ራሳችንን እንዳንሆን የሚወሰዱብን ነገሮች አሉ። አቅሞቻችን በብዙ ምክንያት ከኛ ሊወሰዱ ወይም ሊጠፉ ይችላሉ፣ ላይታዩን ይችላሉ። እና አንቺ ደግሞ መጽሐፍሽ ላይ አንስተሻል ራስን መሆን። ለዶክተር ሰናይት ምንድነው ራስን መሆን ጉዞ? ራስን መሆን ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል። አዎ። ለምንድን ነው እንደዛ የሚሆነው? የተፈጠርንበትን ማንነት መሆን ማለት ነው ራስን መሆን ማለት። ሰው በምን መልኩ ነው የተፈጠረው ስንል በእግዚአብሔር አምሳል ነው። ስለዚህ ራስሽን መሆንሽን በምን ታውቂያለሽ ታዲያ? እንደዛ ከሆነ እግዚአብሔርን መምሰል ከሆነ ራሴን አልሆንኩም የሚለው ሰው ምን ሲሆን ነው ራሱን መሆኑን እንዴት ሊያውቅ ይችላል? እንዴት ጥያቄ ያስነሳል። እግዚአብሔርን መምሰል የሚለው ኮንሰፕት የሚገለጽበት ባህሪ አለ። መልካም በመሆን ማለት ነው። እግዚአብሔር ዓለምን ሲፈጥር ሀሳቡ ከመልካም ሀሳብ ነው። ኢንቴንሽኑ ከፍቅር ነው። ስለዚህ እኛም ደግሞ አንድን ስራ ስንጀምር የምንጀምርበት አጀማመር ከመልካም ነው ወይስ ምንድነው ኢንቴንሽናችን? አንዳንድ ጊዜ ሰዎችን ለማስቀናት ወይም በልጦ ለመታየት የሚደረግ በዛ ኢንቴንሽን የሚሰሩ ስራዎች አሉ። ይሄ ራሱን ያልሆነ ሰው ማንነት ወይም ባህሪዎች ናቸው። ራሱን የሆነ ሰው ግን የሚታይ የሚዳሰስ ነገር አይደለም የሚፈልገው። የእግዚአብሔርን የማይታዩ ካራክተሪስቲክሶች በባህሪ ውስጥ ያንጸባርቃል ማለት የእግዚአብሔርን ባህሪ ይይዛል ማለት ነው። የእግዚአብሔር ባህሪ ምንድን ነው ስንል እግዚአብሔር ፍጹም አፍቃሪ፣ ነገሩን ሁሉ በፍቅር ነው የሚጀምረው። ዓለምን መፍጠር ሲጀምር በፍቅር ነው የጀመረው። እኛም የምንሰራውን ስራ ስንጀምር በምንድን ነው የምንጀምረው? እግዚአብሔር ይቅር ባይ ነው። ይቅር ባይል ኖሮ ሰው መኖር አይችልም። እኛን እንደ እግዚአብሔር ጠላቶች ባይዘው ያልተመቸ ነው እና እኛስ ጠላቶቻችን በዛ ልክ እግዚአብሔር በሚያደርገው ልክ ይቅር እንላለን ወይ? እግዚአብሔር ለዓለሙ በሙሉ ያስባል። እኛስ አትሊስት ሌላው ይቅር ከጎናችን ላለው ሰው እናስባለን ወይ? መልካምነት ስለሆነ ነው ይህንን የምናነሳው። የእግዚአብሔር ቤዚክ ኢሰንስ ወይም ባህሪ መልካምነት ነው። ራስን መሆን ወይም እግዚአብሔርን መምሰልን በመልካምነት ነው የሚገለጸው ማለት ነው።